ይሻላል። አዎ እንጠጣ። ምን ትሆን? ቅድም ሳንኳኳ ማን ብለኛ ነበር? አው ብዬሽ ነበር። ከዚህ በር ጀርባውኝ እኔ ሳንኳኳ ያላወከኝ ወደፊት የሚመጣው ኬት ታውቃለህ? ቶሎ ፍቅር ነው። እሺ አው የኔ ፍቅር። ሰላም ቤተሰብ እንዴት ናችሁ? ትምህርት፣ ጤና፣ ስራ እንዴት ይዟችኋል? እኔ በጣም ደህና ነኝ። ዛሬ በተለያዩ መዝናኛዎችና በተለያዩ አነጋጋሪ የሳምንቱ ወሬዎች ተገናኝተናል። አብራችሁን ቆዩ። ብዙ ነገር በሚያስቀውም እንስቅበታለን፣ በሚያሳዝነውም እናዝንበታለን፣ እንዲሁም በሚያስመክረውም እንመክርበታለን። አብራችሁን ቆዩ። ቀጥታ ወደ ቪዲዮ ይሄዳለሁ ማለት ነው። ስንተኛው ክፍለ ዘመን አንተውን ወጣት ነህ ትሰራለህ እና ምን ይፈታል? ለሴት ቦታ ትሰጣለህ? በምን ጊዜ ነው ሄደ ሴት ምናምን የምትወሩ? እኔ በባለፈው የጋሽ ጥነው ልጅ ወደድኳት። ከዛ በኋላ አባቷን የታገኙት ቀበሌ ሄድኩና ንቅ አድርጌ የትዮ ሄድኩ ይመናሹ ጠላ ቤት። ከዛ ወሰርኩትና አንድ ጆክ ጠላ እንደጋበዝኩት ሃ ሃ ሃ ሃ ብሎ የመጀመሪያ ልጁን ነው የዳረልኝ። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ እንደጠጣን እንዲሁም ላንተማ ጥሩ ሰው ነህ የመጨረሻ ልጅን እድርልሃለሁ መርቅልሃለሁ አለኝ። ሁለት ልጅ ነው ባንዴ ዳረኝ። በጣም የሚገርም መረጃ ነገር ነው። በቃ እንደዛ ነው ማድረግ ያለብህ። እኔ ምን ስክሮን ነው መጠበቅ ያራዳርግሽ ሁለታን አረሰውሽ መለስ ይሻላል። አልሰራለህ ምን ሆነ ነው ከተቀጠኝ እኮ ደብደብ። አዎ ትንግል አባቷ ነው የደብደብ ትልቁ ወንድሟ በቃ አሁን ምን አይነት ይሻላል። ጥግንግን ትላለሽ። አንድ አራጆቹን ተጣጣበት ይሻላል። አዎ እንጠጣ። ምን ትሆን? አፈቅርሻለሁ አላት ነው። ለማንም አቢ ወለለው ይመች። ቪዲዮዎች በጣም አሪፍ ናቸው። እንግዲህ ምክሩን ሰምቶ የሆነውን አይታችሁታል። ማን ነው? በርሶ መጀን አመሰግናለሁ። ከዛ በፊት ግን ምንድነው አባብዬ? ለአንድ ጥያቄ 150 ብር ገብቷል። 60 ብር አልነበረ እንዴ? አዎ ዶላር ስለጨመረ ነው። ዶላርና ቋንቋይ ምን አገናኘው? ለኔ መልስ ለአባብዬ ስለመለስክ ከዚህ በኋላ ወደፊት የሚፈጠረውን ነገር አልነግርህም። ቅድም ሳንኳኳ ማን ብለኛ ነበር? አው ብዬሽ ነበር። ከዚህ በር ጀርባውኝ እኔ ሳንኳኳ ያላወከኝ ወደፊት የሚመጣው ኬት ታውቃለህ? በጣም እኮ ነው የተጫወተው። በጣም ገራሚ ነው። ሰርቶ ነው የጣለለት። አየህ ከበሩ ጀርባ ሲያንጓጓ ማን ነው ያለው ሰውዬ? እንዴት እዚህ ሆነ? እንዴት እኔ ሰውዬ እንዴት ማወቅ ትችላለህ እኮ ነው ያለው። I don't believe that. አባት ሙዘን ጥላል። እሱማ ለሱ ይሄዳል። እኔ የሚበላው ነው ይባላል። አሁን ሙዘን ጥላል ስትለው እሱ ወደ ሌላ ዞሮ ነገር አባቢ ተሸውዳ በተስማለ ማርያም ስለመብራን ብለው አይቼ አቆምና አይደለም። ኧረ ችግር የለም። በሱ ሁሉ እንጀራ ነው። አዎ ጋሽ ምንድነው? ምን ችግር አለ? እሱን ያክልም እኛ ቤት መቻል በላድ እሱን ያክልም እኛ ቤት ሰላም ማጂሽያን አቤል እባላለሁ። አንድ አስማት ላሳይሽ። ያለምንም ንኪኪ ከንፈርሽን መሳም ይችላል እንዴ? ያው ካላመንሽኝ እና ሲስ በ20 ብር የምነካሽ ከሆነ 20 ብሩን ትወስጂዋለሽ፣ ትበይኛለሽ። ላሳይሽ። 20 ብር ነው ነካኝ እኮ ወሰጂው። ኧረ ገራሚ ነው። ተጫወተሽ አይደል? በጣም እኮ ነው የተጫወታት። ምክንያቱም በብር ድርድር የሌለው ነገር ነው ያቀረበላት። እሷም እንደው ስትቀበለው እሷማ እንግዲህ ታውቀው ነበር።
አንተ ሳይኔ አንሳር ሳይኔ መታይ ነው መታይ ከሷ የኔ አንሶ ነው ወይ ቅናት ፕሮማክስ ለማንም ሴት በሴት ሲቅናና ነው ያለ በጣም ገራሚ ነው ሴቶች አትቅናኑ ነው ምለው ተንጊ ሰላም ነኝ ሰላም ምን ነበር ቶሎ ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር ቶሎ ነው ፍቅር ነው እሺ አው የኔ ፍቅር ቶሎ ነው ፍቅር ይዘ ያለኩኝ ይመች ለማንም አቦ በጣም ይመች የተለየ ነው ቶሎ ነው ፍቅር ይዘ እሷንም እኮ ጭራሽ ወደ ፍቅር ዓለም ውስጥ እኮ አስገባት ገራሚ ወዴት እየወሰድካት ነው? ምንድን ነው ምልክታል አይ እዚህ ማማላለሱ ነው ቆንሰውተው ተስርብሽ እኔ ፋለበት አንተ ህፃን ኮን አሁን ምን ታውቃለህ? ማነው ህፃን ከሆንክ አንተ ንገረኝ አንተ ሳታገባ ቀረህና እኔ ቁሜ መቅረት አለብኝ እንዴ? አረ ህፃኖች ተው ዝግ ብላችሁ ደጉ ጥሩ አይመጣ ህፃኑ ነው እንደዚህ ድሮ ህፃን እያለሁ ሳይንቲስት መሆን ነበርና የምፈልገው አሁን ግን ሐሳቤን አንስቻለሁ በየጊዜው ምን ይዘው ይመጣሉ እንዴ ሰው ከዝንጀሮ ነው የመጣው አሉ እሱንም ዝም አለ ወደ ላይ ከፍ ስንል የሆነ ኃይል እንጂ ፈጣሪ የለም አሉ እሱንም ዝም አለ አሁን ደግሞ ምን አሉ ረጃጅም ሰዎች ካጫጭር ሰዎች በ3 አመት ቀድሞ ነው የሚሞቱት አሉ ምን ማለት ነው እሺ አሁን ልክ ነው እኔ እንዴ ለምን ከዚህ ሁሉ ህይወት ቢያነግሩን ለምን ታደናብሩን አላችሁ ይመቻቦ ረጃጅም ሰዎች ቀድሞ ነው ያለኝ አፈቅርሻለሁ ምን አፈቅርሻለሁ እውነት እውነት ናግባኝ ምንድነው ላታገባኝ ናግባ ኧረ ሴቶች ተው ወንጠፋ እንዴ ባገሩ አፈቅርሻለሁ አላት ናግባይ ግድ ኧረ በስማም ተደርጎ ማይታወቅ ነው ኢትዮጵያዊ ባህላችን ሄሎ ጎረምሳው እንኳን አደረሰ ለአዲስ ዓመት እንኳን አብሮ አደረ ምን ካለፈ በኋላ ነው እንዴ ማን ኢንስፔክተር አናዛቸው ነኝ እንዴ አናዝዬ አንተ ነህ እንዴ ሰላም ነው አለን እንዴ ነህ ደንበኛችን አለውልህ አናዝ ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈቁ አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው ምን ነው ገዳም ገባህ እንዴ ኧረ ተው ኢንስፔክተር እኔ እኮ አሁን ተለውጫለሁ እንደ ድሮ ዝርፊያ ምናምን ትቻለህ ምን የስራ እድገት አገኘህ እንዴ ግድያ ጀመርክ ኧረ ምን ግድያ ነው እኔ ቤተክርስቲያን ሰው ነኝ አልቀረብህ ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተክርስቲያን ሰው ምናምን ትላለህ እንዴ በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተክርስቲያን ነው ሙሉ እረፍ ለዛ ነው ትናንት ቤተክርስቲያን ሄጄ ጫማዬ የጠፋኝ ያንተ ነው እንዴ ምን ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር ወይኔ አናዛቸው ጭራሽ አዲሱን አመት በእኔ ባረከው ማለት ነው አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ ኧረ ራስህ ድፍት በል እሱን ስትገረፍ ተዋረዋለህ ደግሞ አቶ ደምሴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ ሌላ ማንም ሊደፍረን አይችልም በዛ ላይ ሰዓቱ የወርቅ ነው ብለውኛል የወርቅ ኧረ እባክህ የብረት ነው ምን ዝም ብሎ ይሰክሳል አይደል የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር አሁን መጥቼ ልውሰድህ ወይስ ትመጣለህ መጣሁ ኧረ ራሴ እመጣለሁ አትቸገር በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና እሺ እነዚህ እንደ ስሙ እኮ አናዘዘው የግቢ ሌባ እናንተ የረጫችሁ እንዴ ይቻላል
ወረተው ብርድ ልብሳቸው ቀረ። የግቢ ሌባት እንግዲህ አንደኛ ነው እነስንሶ ሁሉን እቃ ወሰደባቸው ማለት ነው። ይገርማል። እንግዲህ ዛሬ መዝናኛችን ይሄ ነበረ። ቀጣይ በሌላ መዝናኛችን እንገናኛለን። እንግዲህ ሰብስክራይብ ሼር እንዳይረሳ። እንግዲህ የዛሬውን በዚህ ያበቃል ማለት ነው። ቀጣይ በሌላ መዝናኛ ቻናል እንገናኛለን። ደህና ሁኑ።